ቅድስት ቤተክርስቲያናችን አስተምህሮ መሰረት የነነዌ ጾም በቤተክርስቲያናችን ካሉ የአዋጅ አጽዋማት መካከል አንዱ ነው። አጽዋማት በቅድስት ቤተክርስቲያናችን ውስጥ በምንማረው ትምህርት መሰረት ለሶስት ይከፈላሉ። የመጀመሪያዎቹ የአዋጅ አጽዋማት ነው የሚባሉት። በእነዚህ አጽዋማት ውስጥ እያንዳንዱ ክርስቲያን እድሜው ከ7 ዓመት በላይ የሆነ እንዲጾማቸው ይደረጋል። ለምን በ7 ዓመት እድሜው መጀመር አስፈለገ ቢባል አባታችን አዳም እና እናታችን ሔዋን ከገነት ተባረው የወጡበትና በገነት የነበራቸው ቆይታ ያበቃበት ከ7 ዓመት በኋላ ነውና እነሱ ያጡትን ገነት እኛም ደግሞ በገነት አምሳል ያለች የነነዌ ጾም ግን በመግቢያችን ላይ እንዳልኩት ከአዋጅ አጽዋማት መካከል አንዱ ነው። ይህ ጾም አንደኛ በሀገር የተጠራ ጾም ነው። ነነዌም ለምትባል ሀገር የታዘዘ ጾም ስለሆነ ማለት ነው። ሁለተኛው ጾመ ነነዌ ከአብይ ጾም ቀደም ብሎ ያለ ጾም ነውና በዚህ ጾም ወቅት ላይ ምእመናት ወደ ታላቁ ወደ አብይ ጾም መንገድ ጉዞ ውስጥ ከሚካፈላቸው አጽዋማቶች መካከል አንዱ ነው። በሶስተኛነት ደረጃ ደግሞ ይህ ጾመ ነነዌ በቀን ደረጃ 3 ቀናት ብቻ ናቸው። ሁሌም የጾመ ነነዌ ቀን በባህረ ሐሳብ ስሌት መሰረት ሰኞ ነው የሚገባው፣ ረቡዕ ነው የሚወጣው። ረቡዕ ግን ያው በጾም ታሳቢነት ስለሚውል ሐሙስ ጾሙ ተፈታ ተብሎ ወይንም ደግሞ ጾሙ አበቃ ተብሎ የፍስክ ምግቦችን እንድንመገብ ቅድስት ቤተክርስቲያናችን ታዛለች ማለት ነው።